ሰላም ጤና ይስጥልኝ። እንዴት ናችሁ ውድ የዚህ ቻናል ቤተሰቦች? ዛሬ ደግሞ የቪዲዮአችንን ላይትና ከለር እንዴት ማስተካከል እንደምንችል የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። እሺ ፋሚሊ፣ በመቀጠልም እዚህ ጋር ካፕከት ጋር ከገባን በኋላ አጀስትመንት ሚላለ እሱን አንዴ ፕረስ አድርገ ነው እንገባለን። ኤክስፖዠር ሚላለ ላይት ማስተካከያ ነው እሱን 20 ጋር እናደርገዋለን። በመቀጠል ኮንትራስት አለ እሱንም እንቀንሰዋለን ማለት ነው። 7 እናደርገዋለን። በመቀጠልም ሳቹሬሽን የሚላለ ሳቹሬሽን ማለት የከለሩን የሚያደምቅልን ክፍል ነው። እሱንም እዚህ ጋር 10 አድርገን ነው እናልፋለን። ብሪሊየንስ የሚላለ እሱ እዚህ ጋር ትንሽ ይሆን እንጨምርበትና 6 እናደርገዋለን። ሻርፒንግ በመቀጠል ወደ ሻርፒንግ የምንሄደው እዚህ ጋር ሻርፒንጉንም 20 እናደርገዋለን። ሻርፒንግ ማለት ቪዲዮአችንን ኳሊቲ የሚጨምርልን ቱልስ ነው ሻርፒንግ ማለት። በመቀጠልም እነዚህ ቀጣይ ያሉ ቱሎች እዚህ ቪዲዮ ላይ ስለማያስፈልጉ ሃይላይት ጋር ነው። ሃይላይት እንደምታዩት ላይቱ እንዴት እንደሚቀያየረው ታዩታላችሁ። እሱንም ትንሽ እንጨምርበትና 15 ጋር እናደርገዋለን። ከዛም ቀጥሎ ሻዶ የሚላለ ዋይትስ የሚላለ እነሱ እናልፋቸውና ቴምፕ የሚላለ እሱ ጋር ቴምፕሬቸር የሚለውን 7 አድርገን እናልፋለን ማለት ነው። በመቀጠልም ኤችቪ የሚላለ እሱንም እዚህ ጋር ትንሽ ይሄን እንቀንስና 4 እናደርገዋለን። ከዛ በኋላ ወደ ኋላ ነው የምንመለሰው። እዚህ ጋር እንደምታዩት ነው ሳቹሬሽን የሚለውን አንዴ ፕረስ እናደርግና እንጨምርበታለን ማለት ነው። እሱ እንደዚህ ጋር 20 እናደርገዋለን። እሺ ፋሚሊ፣ ቀለል ባለ መልኩ እንግዲህ በዚህ መንገድ መጨረስ እንችላለን ማለት ነው። ቪዲዮን ቀጣይ የምናየው ነው የሚሆነው። እዚህ ጋር ፕላይ ቪያስ ጀምረዋለሁ። ያው ልክ እንዴት እየቀየረው እንዳለ የምንመለከተው ነው። በቀጣይ ቪዲዮ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ሰላማችሁ ይብዛ።